ያለች የምትመጣ ሴት እንዳሸን እየፈላች ነው። ይሄ ነገር ወዴት ነው የሚሄደው? ሴቶቹ በራሳቸው ኮንፊደንስ እንዲኖራቸው ጠያቂ እንጂ ተጠያቂ እየሆኑ አይደለም። ወንዶች የሚጠየቅ ወንድ ልጅ ነው ማየት የናፈቀኝ። አንድ ኤፍሬም ማነው ቡና ሀይሚ ናቸው የተጠያየቁት። እስካሁን ድረስ ያያችኋቸው ሚዲያ ላይ የመጡ ካለነሱ አይቻላል። ከአንድም ሁለት ሶስት አራት ፍቅረኛ ትዳር እያላቸው እየመጡ አፈቀርኩ ወደድኩ የሚሉ ሴቶች እየበዙ ነው። አንቺስ ነገ ወንድ ልጅ ወንድ ስለሆነ ሚዲያ ላይ ስላየሹ ብቻ አይደለም። ከካሜራ ጀርባ ማንነቱን አጥኚ። ማንነቱን ዝም ብለሽ ሚዲያ ላይ ስላየሹ ብቻ ሄደሽ አፈቅርሃለሁ ብለሽ አትበይ። ብዙ ስክሮል ስታደርጊ መቼም ዩቲዩብ ብዙዎች ይመጡልሻል። ብዙዎች ፍቅረኛ እያላቸው እየተበጣበጡ አሁን የሉም። ብዙዎች ትዳር እያላቸው እየተበጣበጡ የሉም። ሴቷ ከኋላ ከጀርባ እየመጣች ምን ይዛባቸው እንደምትመጣ አናውቅም። ገባሽ? እንዲህ አይነት ሴት ልጅ መብዛት የለባትም። ሴት ልጅ ክብሯን ትጠብቅ። ወንድ ብቻ አይደለም ክብሩን መጠበቅ ያለበት። በክብሩ የማይደራደር ወንድ ብቻ አይደለም። ሴትን በክብሯ መደራደር የለባትም። እንዴ ክብር ይበልጣል እኮ። ራስሽን ስታከብሪ እኮ ነው ወንድን ሊጠይቅሽና ወንድ ሊመጣልሽ የሚችለው። አንቺን ሚዲያ ላይ ስለታየሽ ትርጉም የለውም። ራስሽን ድንቅ አድርገሽ ከወጣሽ ከተማ ወላድ በድባብ ትሄድ። ከተማ ወንድ ሞልቷል። እንዴ ለምንድን ነው የምትጠይቂው? ስጠይቂም ደግሞ አይን ማየት አይንሽ ይይ ጀርባው ትዳር አለው ልጅ አለው። ለትዳሩ ለልጁ ያልበጀ ለእኔም አይበጀኝም። ትዳር የሌለውን ልጅ የሌለውን እንደኔ አይቼ ብጠይቅም ወይም ደግሞ ልጠየቅ ማለት አለብሽ እንጂ ባለትዳር ወንድ ጋር ሄደሽ ትዳሩን አፋተሽ ሚስቱን አፋተሽ ልጁን በአባት ፍቅር አስለሽ ነገ ላንቺም አይጠቅምሽም። ይሄንን ነው እኛ የምንለው። የሄርሜላ አመጣጥ ስህተት ነበረ። ዛሬ ላይ ደግሞ ማልቀስ ጀመረች። ትናንትና እኛ የምንነግራትን ሄርሜ ታይ አያዋጣሽም። የተመለሱ እኮ ከቀልቡ አይደለም። ትጂ ምን ሆነሽ ነው አንቺ? ልጅ እኮ ኦዲየንሶች ተመለሷለች። ዞሮ ከቀልቡም ሆነ ከምንም ሆነ ልጁን ያሳድጋል። ልጁ ያለ አባት ያለ እናት አያድግም። ደግ አደረገች። እኔ ደግ አደረገች ማለት ምንድን ነው የሚፈጠረው? ከቀልቡ ሲሆንስ ከቀልቡ ሲሆን እንግዲህ ምናልባት ረገበትን ቀላል እኮ ነው። እናትዬ ተናግሯል። ከቀልቤ ያልነበርኩም አንቺን እንደዚህ ሳረ ከቀልቤ ያልነበርኩም ብሏል። ሁለተኛ አብርሃም የተቀየረው ሩታ ላይ ብቻ ሳይሆን መላ ቤተሰቡ ላይ ነው። አባትየው ተናግሯል። ልጄ ለሚስት ብቻ አይደለም የተቀየርከው ለእኔም ነው ብሏል። አብርሃም ህይወቱ ሁሉ ውጥንቅጡ ያወጣው ሄርሜላ ስትመጣ ነው። እኛ ሄርሜላ ከመጣች በኋላ የአብርሃም ህይወት ሲለወጥ ያየሁት እንደነበረ ነው። ያወራል በትክክል የሚፈልገውን ያደርጋል፣ የሚፈልገውን ያደርጋል። ግን ከትናንት ወዲያ ግን ሰላም በል እንኳን ሲባል 400,000 ከምናምን የሆነ ሰዎችን ሰው እንኳን ማናቸው ነው ያለው። ምን ነገርኩሽ እኮ ትክክል። ያ ነገር እጁ ላይ ያለው ነገር ወለቀ። በቃ ለምን በዚያ ማመን አቃተሽ አንቺ? እንደዚህ ነው በቃ ደግሞ ይኸውልሽ ከአንዴም ሁለቴ አንደኛ ነገር ወይ አንጋት አቢል ይሆናል። ይኸውልሽ አንደኛ ነገር መስቀሉ ላይ ምንም ነገር መሰራት አይችልም። መስቀል ኃይል ነው። መስቀል ቤዛ ነው። መስቀል መዳኛ ነው። መስቀል መዳኛ ነው። እኔ ማምናለሁ። ግን እሱ ለምን ደብል ተደረገልኝ? አልፈልግም እያለ ለምን ሰጣችሁ? ይኸውልሽ አልፈልግም እያለ እናንተ አዳምጪኝ። ሁሌ ሩታ የምታረገው ነገር ተንኮል ነው የሚመስላችሁ። እሺ ተንኮል አይደለም እንበል እንዴ? አልፈልግም ነገር አዳምጪኝ። አመት እኮ አላወራም እናትዬ። ተንኮል ስለምታስቡ እሷም ተንኮል አሰበች። በቃ ይሄን ነገር ሳረግ ህዝቡ እዛ ላይ ይሁን። ጨዋታውን ልትጫወት አጠለቀችለት። ማውለቅ እኮ ይቻላል። እናት አባት አለው ይሄ ልጅ፣ እህቶቹ አሉ በዙሪያው። የአንገት ሀብሉ ከሆነ ወዲያው ልቀው መጣል ይችላሉ። በቃ ጸበል አብርሃም እኮ ወንድነቱን እያረሳ እንደ ልጅ እየሆነ እየተጫወተ እንትን እየሆነ ነው ያለው። ትክክለኛ አቋሙን ሊይዝ አልቻለም። ስለ ሳቀ ስለተጫወተ አይደለም እኮ የሰው ልጅ እንደምን ሆነሽ ነው የሳቀ እየተጫወተ ሁሉ ደላው አይደለም። ደግሞ እኮ እራሱም ብሏል። ይኸውልሽ እራሱም እኮ ተናግሯል። አንዴ ከእናቱ ልጅ ከወንድሙ ጋር ቃለ መጠይቅ ሲያደርገው ምን ሆነክ ነው ሚውት እያደረጋችሁ ምን ሆነክ ነው ሲለው ሚውት እያደረጋችሁ ምን ሆነክ ነው ሲለው እኔ ራስን አጥፋ ይለኛል። ብዙ ጊዜ ይሄንን ጥያቄ ተናግሯል። ከጽጉ ጋር ቃለ መጠይቅ ስታደርግለት እኔ ራሴን ታውቂያለሽ፣ አንዳንዴ ብቻዬን መኪና ውስጥ ሆንና የሆነ ቦታ ላይ ሰው ማላገኝበት ቦታ ላይ ሆንና አልቅሳቅስ ብሎኝ ራስን እበድ ብሎኝ ጮኬ አልቅሼ ብቻዬን ከዛ በኋላ ላይ ደግሞ ሳስበው ልጅ የሚባል አለኝ እያልኩኝ እመለሳለሁ። ከአንዴም ሁለቴ እኮ ተናግሯል። ለምን ብቻውን አትይዙትም? ይሄ ልጅ ከራሱ ጋር አይደለም ብለናል። ብቻውን እበድ የሚለው ለምንድን ነው? ብቻውን ራስን አጥፋ የሚለው ለምንድን ነው ብላችሁ ጠይቃችኋል? አልጠየቃችሁም።
ለምንድን ነው ራስን በገዛ ቤተሰቡ ያልጠየቁኝ? ለምን እንጠይቃለን እናቴ? እኮ እሱን እኮ ነው የምልሽ። ዛሬ ታዲያ ለምንድን ነው ከቀልቡ አይደለም ብላችሁ የምትሉት? የዛኔ ከቀልቡ አይደለም ብላችሁ ነበር ነው እያልኩሽ ያለው። እንደዚህ አልነበረማ። ማንንም ሰው ይኸውልሽ፣ በድበድ የሚለው ከሜዳ ተነስቶ በድበድ ማንም አይለው፣ መበድበድ አይለው። ከብራው ተቀኝም ተያዘ። እዚህ ጋር ይጠየቃል፣ እዚህ ጋር ይመጣል። ልጅ ይባላል እኮ ሄርሜላን ራሱ አላወቀም። ባለፈው ማንንም አላወቀም እያለ አላያችሁ? ማንንም አላወቀም። ማንን ልበል? ምን አላችሁ? ምን ልበላችሁ? ሄርሜላ እንደዚህ ነው ከጭንቅላት ይሆን ጭንቅላቱ ላይ ሲያስተውል የሚያውቀው ሰው የለም ማለት ነው። የእውነቴን ነው የምልሽ። መታ በእጇ ጨበጠችው፣ ነገሮች ተበላሻሹ። ቀላል ነው በቃ። እኔ የዚህን ያክል ስር ከሰደደ ሀብሉ የሚያጓጓቸው የሚያስጨንቃቸው ከሆነ እህቱ አጠገቡ ናት፣ ወንድሙ አጠገቡ ነው። እንደ ኧረ ተው፣ ኤፍሬም አጠገቡ ነው። ኤፍሬም ነው አንደኛ የሚያጠለቅለት እኮ በግድ እንዲያጠልቅለት ያደረገው ኤፍሬም ነው። ለምን ብትይ ባለፈው ዕለት የባለፈው ነበረ በግድ ይኸውልሽ፣ የመጀመሪያውን ነበረ በግድ አድርግ ብለው ሲሉት አላረግም ብሎ ወሰደ፣ ቤት አስቀመጠና በማግስቱ መለሰ። የሚዲያን ጫጫታ የሚዲያን ወሬ መተት ነው ሲሉት፣ እሺ ግን ቆይ ኧረ ሰላም እምነትሽ ምንድን ነው? የኔ ቆንጆ ሃይማኖትሽ ምንድን ነው? ኦርቶዶክስ ሆነሽ ሃይማኖት ተደርጓል ብለሽ ያሳፍኝ ትንሽ መርካቶ ላይ ሃይማኖት ለዛውም ማስክሽ እንደ እኔ እኮ ነገርኩሽ እኮ ግዴታ መስቀሉን አሁን እንዴት ነው ሌባ ሰርቆ ፈልግ እንደሚለው ነገር ነው የሆነብኝ ነገሩ። እሱ መስቀል ሰጣው፣ መስቀሉ ቢወልቅም የተሰጠው ነገር ግን አውቅ በመርፌ የሚሰጠው በኪኒን የሚሰጠው በምግብ የሚሰጠው እሱን የሚያውቀው አንድ እግዚአብሔር ነው። መስቀል ስላደረገችለት ብቻ ሆነ ማለት አይደለም። ቢወልቅም እኮ ያላችሁት ግን ሀብሉ ነው እያላችሁ ያላችሁ አንቺ አትሆኑ ምንም ያላያችሁ የሀገር ተከፋይ አትሆኑ። አንቺ በምታስብ ያልሆን እኮ በቃ እሷ እኮ አልፈለገህም ሂድ እያለች ነው። ሰላም እኮ ፈጥራ እኮ አይደለም። አሁንም ሁላችሁም ታውቁታላችሁ። ፈልገው ሳይሆን ለበቀል ትፈልገዋለች፣ ትወደዋለች፣ ታፈቅረዋለች። ይሄ ቤተሰብ ይመሰክርላታል። እህቱ እንኳን ምንድን ነው ያለችው? ፍቅር ሩታ ጋር አለው፣ በጣም ይፋቀራሉ፣ ይዋደዳሉ፣ እልህ ነው ያለችው። ግን አይወዳትም። አሁን እሱ ግን አይወዳትም። የወደዳት ያቺ እንደማይወዳት እኔም አንቺም አለን እዚህ ጋር እንግዲህ እንደማይወዳት እናያለን። ልጁ ጤናውን ታጣ መድኃኒዓለም ክርስቶስ እንስጠው አይሻልም? እሱ እኛ ሳይሆን ለእግዚአብሔር እንስጠው አይሻልም? ለፈጣሪያችን የማን እንደሆነ ማጋ ሀቅ እንዳለ የወቀው እግዚአብሔር። ትልቁ ነገር እሱ ነው። ግን አይ መጠጡ መስቀሉ ምናምን እያላችሁ መስቀሉ ላይ ከሌለ አንቺ በመርፌ የምታስቢ በሌላ ነገር የምታስቢ ከሆነ ትኩረት የአንገቷ ሀብሉ ላይ ማድረግ አልነበረብሽም። እንደ ክርስቲያን ለዛውም እንደ ኦርቶዶክስ። እኔ ኦርቶዶክስ ነኝ አልኩሽ እኮ። ምን እንደሚፈጠር አላውቅም። እኔ እንደውም በእሱ ከሳታለሁ እያልኩኝ ነው። በመስቀላችን ለምን ትከሻታለሽ አንቺ? አይደረግም እንደ እሷ መልሳ እኮ አንቺ በስመ አጥፊነት ትከስሻለች። አይናታችሁ እኔ በከሰኝ ምንም ስልጣን የላትም። ለእኑ ልጁ ያስታውቃል እኮ አፍዛ ድንስ እንደሆነ የሚናገረው ጠፍቶ ሰዓቱ ሲወልቅ ከሆነ ለራሱ ጊዜ ሲሰጥ ያረጋቸው ነገሮች ጸጽቶ ሰዓቱ እኮ 99 ጊዜ አልቆታል። ቀያይሩ ለብሷል እኮ አልቀየረም። ከእጁ ላይ አስጠንቅቃ አንቺ ደግሞ እንደው በስሟ እንኳን አትማይ። እመብርሃን ወይ አንድ አይነት ካለው አንድ አይነት አለው ሊሆን ይችላል እንጂ እመብርሃንን ቀያይሩታል አትበይ። እንዳይወልቅ ደጋግማ አስጠንቅቃ ነው የሰጠችው። እሺ ልንገርሽ፣ የቦታ እንዳወለቀው ታስታውሻለሽ? ሄርሜላን ፕራንክ እንዳደረጋት የሆነች ሴት ልጅን አምጥቶ ያቀን ሰዓቱን አላረገውም። አይተሽዋል? ምንትኑ ላይ ወደኋላ ዞር ብለን እናየዋለን። ስልካችን እኮ እሱን እኮ ነው የምልሽ። ሄርሜላን ፕራንክ ሊያደርጋት የሆነች ሴትን ይዟት መጥቶ የኔ ፍቅር ምናምን ብላ ስስማው ሰላም አልሽው አይደል እንዴ? ምን አይነት ኦዲየንስ ነው ብላ እንደውም ሲያስቀናት የነበረበት ሰዓት ላይ ባዶ እጁ ነው እኮ አስቀምጦታል። ከሱ ጋር ተነሳሙ ቤቱ ተቀምጧል። ከሱ ላይ ከእጁ ላይ አወለቀው እንጂ ይኸውልሽ፣ ከእጁ ላይ አወለቀው እንጂ ቤቱ አስቀምጦታል። አሁን ደግሞ እያስገባን በጸበል ተነጥሮ ሊሆን ይችላል ሰዓቱ፣ ተጸልዮበት ሊሆን ይችላል ሰዓቱ፣ እንደ እምነቱ ማለት ነው። እንደ እምናችሁ እንደ እንትኑ። ሰላም፣ እንዴት ዋላችሁ? ደህና ዋላችሁ? ትይዬ ሁላችሁም መሲ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልን። ሰላም ናችሁ? እየገባችሁ ሌሎቻችሁ ማሳብ ስጡ። ቆይ አንዴ ከስር ማነሽ ሚሚ ሀሳብሽን ጨርሰሻል? ሀሳባችሁን እየጨረሳችሁ ከስር ሀሳብ ብዙ ሀሳብ መስጠት የሚፈልጓለሁ። ወደ 200 ምናምን ሰው አለ። ተፕ ኮፒ ሊንክ ሼር እያደረጋችሁ ሚሚ ስራ እየሰሩ ነው። ምን ብለን እናውራ? እናቴ ነገ እኮ ወይ ሄርሜላ ጋር ሊሄድ ይችላል። ይሄ ምን ብለን አስተያየት እንስጥ? ይሄ በቃ ትክክል እንዲህ ብሎ መደምደም ይሻላል። እውነት ሆነ ስራ ትናንትና ሂጂና ዩቱቡን መጨረሻ ላይ እሱ ነው ገፋ ሲያደርግ እኮ ውድቅ ያለችው ሳይን ሰጣት አልወርቅ ስትል ሄዳ ወንድሟ ላይ ነው ዝርግፍ ያለችው። ከዛ ዛሬ ደግሞ ዩቲዩብ ላይ ምን ብለው ሰሩ?
ዩቲዩብ ላይ ምን ብለው ሰሩ? ሩት ሄርሜላ አስወረዳት ብለው ሰሩ። ስታረግዝ ያዩ ይመስል። ኧረ አላረገዘችም። ቲጂ አብርሃም ሳይን አልወርቅስ ዝም ስትል ራሱ ሳይን ሰጣት፣ ነካ አረጋት እንድትወርቅ ተነጋዛ። እንደዚህ ቆሞ ነበር እያያት የነበረው። እንደው ያላየነውን መተት ነው እያለን እንደው ውስጥ መግባት አያስፈልግም። እነሱ ነገ ከሁለት ቀን በኋላ ደግሞ እሷ ጋር ሊሄድ ይችላል። እነዚህ እኛን ሊያሳስቱ ነው፣ ስራ ነው እየሰሩ ያሉት። ተመካክሩ። ስለዚህ ነው አስተያየትም ለመስጠት ይከብደኛል። እሺ እናትዬ አመሰግናለሁ። እንዴት አሰድም መስቀል ላይ ማተብ ተሰርቷል ሲባል እናትሽ ኦርቶዶክስ ከሆነ ተከራከሪ። ቁርአንና እኔ ማለት ነው እኔ የምለው እኔ አንድ ጊዜ መስቀልና ቁርአን ላይ መተት አይሰራም። መስቀላችን ኃይላችን ነው። መስቀል ጥንቋይን ያፈርሳል፣ ድግምትን ያፈርሳል እንጂ ፓወር የለውም። ምንድን ነው አቅም የለውም። ቁርአንም እንደዛ እኔ የሚያስጠሉኝ እኮ ነው እንዲህ አንገቱ ላይ እያከበሩ መስቀሉን እያከበሩ የኦርቶዶክስ ልጆች የሌላ እምነት ቢናገሩ ምንም አይመስለኝም። እኔ የሌላ እምነት ተከታዮች ስለ መስቀል ስለማያውቁ ምንም አይመስልም። ግን ኦርቶዶክሶች እንዲህ እያከበሩ ተሰርቶበት ነው በአንገታቸው ላይ ማተብ ያሰሩ መስቀል ያሰሩ ልጆች እንዲህ ሲያደርጉ፣ ታዲያ አንቺ ምን ትያለሽ? በቋፍ ላለች ዛሬ ቤተክርስቲያኗ ለነደደች ቤተክርስቲያን መመኗና እየታረደ ባለበት ሰዓት ቄሶቹ እንደዚህ ድራሻቸው እንዲጠፋ በካራ በሚታረዱበት ሰዓት በእንዲህ አይነት ነገር ላይ እኛ ራሳችን የራሳችን የኦርቶዶክስ ልጆች ሆነን እንዲህ ሲሉ አናድድሽም? ደምሽ አይፈላም? እነሱ ተመካክሮ ለሚሰሩት እኛ ኃጢአታችን እንደገና ደግሞ ኧረ ተው እስኪ ሙካሌት ትስጥ አስተያየት። እሺ እኔ እናት እናመሰግናለን። እሺ እሙዬ እሙ ካለሽ አለሁኝ እኔ ነኝ ሙካሌት። እንደውም አብርሃም ነው ሊበቀላት የመጣው ነው ይመስለኝ። ሩታ ላይ ምን አላችሁ በሉኝ። እንደዚህ ያስናት እናየዋለን፣ በሂደት ሁሉንም እናየዋለን። ኤም ካለሽ ኤም ሀሳብሽን ስጭን። ኤም ከሌለሽ ከሷ በላይ ያለሽው ጎል ኦኬ። እሺ አይ እኔም ያው እህቶቼ እንዳሉት ነው በመስቀል ምክንያቱም መስቀል መዳናችን ነው። አምነንበት ምንጠመቅበት፣ ምንድንበት፣ ምንፈወስበት ከክፉ ሰይጣን ኃጢአት ተካፋይ እንሆናለን። አደረጉ ይሆናል ምናምን የሚለው ነገር እናቆም። ምክንያቱም እነሱ አንድ ነገር እኛ ስራ ላይ ነው ያለ ነው። ስራ መልካም ነገር ለሚያደርግ መልካም ነገር ለሚሰራ ጥሩ አስተማሪ የሆነ ነገር ብንከታተል ለሱ ውይይት ብንሰጥ ብንከራከር ነው የምለው እንጂ ይሄን አብርሃም ምንም መላቀጥ የሌለው ነገር ነው። ምንም የምትማሪው ነገር የለሽም ከክፋት በስተቀር። ክፋት ለመማር ደግሞ ቀላል ነው። አሁን መልካም ነገር ለመቅሰም ጊዜ ይፈጅብሻል፣ አትረጅም ተብሎ። መጥፎ ነገር ግን ደቂቃና ሰከንድ ነው የሚበቃው። እና አሁን ይሄ የነ አብርሃም የነ ሩታ የሄርሜላ በተለይ ምንም የሚያስተምር ነገር የለውም። ምክንያቱም ሁላችሁም ሴቶች የሆናችሁ ትረዱኛላችሁ ብዬ አስባለሁ። ምክንያቱም ምንም የምትማሩት ነገር የለም ከሱ ከክፋት በስተቀር ከሰይጣን ስራ በስተቀር። ምክንያቱም ሄርሜላ ማለት እኔ አላቅም፣ ይቅርታ አድርጉልኝ ለንግግሬ፣ ሴት ሰይጣን ብዬ ነው እኔ የምገልጻት። ምክንያቱም አንድ ሴት ልጅ ነገ ህይወት የሚጠብቃት ነገ ህይወት የራሷ ኑሮ የሚጠብቃት ሴት እንደዚህ አይነት ነገር አታደርግም፣ በሰው ላይ አትለጠፍም ብዬ ነው ማስበው። ምክንያቱም ሁላችንም ብንሆን ማለት ነው ትዳር ክብር እስከሆነ እስከ ልጅ ወልደሽ እስከ ስንት ነገር አድርገሽ እና ምን የምማረው ነገር የለኝም። እዚህ ላይ ጊዜያችሁ ባታጠፉ ጥሩ ነገር ላይ ብትከታተሉ ነው የምለው። እኔ ምንም ስለመተቱ ምናምን የምትሉት ነገር ደግሞ አቁሙ። አላየንም። ወደ ትዳሩ ተመለሰ እሰየ። ምክንያቱም ለምን እኔ ትተህ ምናምን አለችው። ዝም ብሎ ነው እንደዚህ ያላት አላችሁ? አዎ ብሏታል። ምክንያቱም በውለታ ስላሰረችው ንግግሯ ሁላ እኔ እንደዚህ አድርጌልህ፣ እኔ እንደዚህ አድርጌልህ፣ እኔ አንገት ቀና እንድታርግ አድርጌ፣ እኔ ደግፌ፣ እኔ መስመር አስይዤ፣ እኔ እንዴት እንደዚህ ታደርገኛለህ? ይሄ ነው ቃላታ። ምክንያቱም በውለታ እንዳሰረችው ነው የምትናገረው ንግግሯ ሁሉ። ገባችሁ? ግን ቀና ያደረገችው መንገድ ያሳየችው አውራ መንገድ ያዩ መጀመሪያ የነሱ ፍቅር አይቶ የማይቀና ሰው እያወራን ይመስለኛል አይደለ? ሰው ሲያወራ ፕሊዝ የነሱ ፍቅር መጀመሪያ ያልቀና ሰው የለም። ምክንያቱም ከአንድ ፍራሽ ነው እንትን ኑሮ የመሰረቱ እነዚህ ልጆች። እንዴት መለወጥ እንዴት ማደግ እንዳለበት የሚያውቀው ከሩታ ጋር እንደሆነ ማንም አይነ ስውር ራሱ የሚመሰክር ነው። ምንም ግን እሱ አሁን እንደዚህ አድርጌልህ እኔ ቀን አድርጌ እኔ አክብሬ ባልነት እንደሚያዝ አውቄ ምናምን ምክንያቱም በሁለት አስረዋለች። ይሄ ነው እና ምንም ከእሷ ከሄርሜላ የምማረው ነገር የለኝም። ሩታ ደግሞ አሁን ወደ እሷ ተመልሳላታል። ድንግል ማርያም እንዲሁ አታሳፍራት። ልጃቸው እቅፍ ድግፍ አድርጎ በፍቅር በሰላም ጠላትን
የሚመጣ ጠላትን ከፊት ጠብቆ እሱ ያድናቸው፣ ይከልክልላቸው፣ አብሮ ይረጁ ነው የሚለው። የምን አብሮ እንዳረጁ ነው የሚፈልገው። ምክንያቱም ሁለቱም ላይ ፍቅር አለ። ምክንያቱም እሷ ሩታም ምክንያቱም ካለፈባት ሴት ልጅ በአራስነቷ ወይም ደግሞ በእርግዝና ሁኔቷ ከተጎዳች ከባድ ነው። የማያልፍ ጠበሳ ነው ያላት። ምክንያቱም እናት የሆናችሁ ታውቁታላችሁ። በእርግዝና ጊዜ ምን ያህል መስዋዕት እንዴት እንደሚከፋል፣ ሆርሞናችን እንዴት እንደሚቀያየር ሁላችን እናውቀዋለን። ምክንያቱም ሩታ አርግዛ እስከምትወልድ ግጭት እንዳለ ሆኖ አንድ ቀን ከእሷ ጋር ሆነ እንኳን ራሱ ሆስፒታል አልሄደም፣ ክትትል ቦታ አልሄደም። ይህን ሁላ መስዋዕት አሳልፋለች። አይዞሽ ምላት ሰው አጣ፣ ጓደኞቹ ከሱ ጋር ሆነው እሱ እዛም ሲሸራሸር እና እኔ በሩታ አልፈርድም። ማንም ሴት የምታረገው ነው። ብትገፋው ብታባረውም አልታረቅ ብትልም ራሷ ችላ ቤት ወጥታ ብትሄድም። ምክንያቱም እኔም ሄጃለሁ ከባሌ ጋር በተጣላው ጊዜ በተጋጨው ጊዜ ሲከፋኝ እናቴ ጋር ብድግ ብዬ ሄጃለሁ። ምክንያቱም ማንም ሴት የምታረገው ነው። ስለዚህ ይሄ እንደ እንትን ሊሆን እንደ ወቀሳ ሆኖ ለሩታ ሊቀርብ አይችልም። ምክንያቱም እንዲያም ጀንግና ጠንካራ የምር ተምሳሌ መሆን የምትችል ሴት ናት። በሀራስ ጎኗ እናታ ቤት ድረስ እየመጡ ስንት ነገር ሲሏት ያን ሁላ ተቋቁማ በሁለት እግሯ ቁማ ዛሬ የዚህ ደረጃ መድረሷ ራሱ ሩታ በጣም መከታ ናት። የምሬ ነው። ይሄ ነው የሚለው ሩታ እንትን ሄርሜላ ደግሞ ወደ ልቦኗ ይመልሳል። እንዲላችሁ እና ሁላችሁም እህቶቼ የእነሱ ተምሳሌት